የውሃ ማጣሪያ ማስና እና እሱንም የሰራነው በቀላሉ በካሬዎችን ካሬ ነገሮች ነው እና ይህንንም ለመስራት ያሰብነው ወጪ ቆጣቢ ነው፣ ጊዜ ቆጣቢ ነው እና በቀላሉ በካሬዎችን ካሬ ነገሮች መስራት እንችላለን እና እኔ ሰራሁት 2 ደረጃዎች አሉት። የመጀመሪያው ደረጃ የተጠቀምኩት የተቆረጠ ሃይላንድ፣ ጠጠር፣ አሸዋ፣ ከሰልና ጥጥ ነው። ጠጠሩ የሚያገለግለው የቆሸሸው ውሃ የተለያየ ቅጠላ ቅጠል እንጨቶችና ወፋፍራም አፈሮችን እዚህ ጋር ጣራ ይይዝልናል። ከዛ ከሱ ያለፈውን ደግሞ አሸዋው ከሱ ያለፈውን የተለያዩ ትንሽ ቅንጣቶች ወይም ትንሽ ቆሻሻዎች ይይዝልናል። ከዛ ከሱ በማለት ደግሞ ከሰሉ የተጠቀምኩት ከሰል የተለያየ ጣዕም መጥፎ ጣዕም እንዳይኖረውና መጥፎ ሽታን የመያዝ አቅም ስላለው እና ኬሚካሎችን ይይዝልናል። ጥጡ ደግሞ ከሁሉም የሚመጣውን አልፎ የሚመጣውን ነገር ወይ ቆሻሻ ወይ ደግሞ ከለሩን ይይዝልናል። ከዛ በመቀጠል ሁለተኛው ደረጃ ደግሞ ነው ካርቶን ነው ውጭው። ከዛ ውስጡ ደግሞ አሉሚኒየም ነው። ጎማን ጠቅም ያለው እዚህ ጋር አምፖል ማጠፊያ እና ኤሌክትሪክ አለ። የተጠቀምኩበት ምክንያት ከዚህ የተጣራው ውሃ ከለሩን ያስተካክልልናል እንጂ በውስጥ ያሉትን ጀርሞች ሊገላቸው አይችልም። ስለዚህ ከዚህ የሚመጣ ውሃ በዚህ ጎማ ውስጥ ሲሄድ እዚህ ጋር ጎማው እንደሚታየው ጥምጥም የተጠቀለለ ነው። እንደዚህም የተደረገው በዚህ ውስጥ በሚያልፍ ሰዓት ይሄ ሲበራ ሙሉ ይሸፈናል። አምፖል በሚበራ ሰዓት የአልሙኒየሙ ነጸብራቅ ወይም ዩቪው በዚህ ውስጥ የሚያልፈውን ጀርሞችን እና ባክቴሪያዎችን የመግደል አቅም አለው እና ይሄንኛው ለአይን ማዳጋች ስለሆነ አሁን እንዲታይ ነው እንጂ እንዲከፍት የተደረገው። ሲሰራ ነጸብራቁ ለአይንና ለቆዳ መጥፎ ስለሆነ ይደጋል። ከዛ በኋላ በቀስታ ነው የሚወጣው። በቀስታ እንዲወጣ የተደረገበት ደግሞ በፍጥነት ካለፈ ዩቪው ጀርሞችን ወይም ባክቴሪያዎችን የመግደል አቅሙ በጣም ይቀንሳል። ስለዚህ በቀስታ ሲያልፍ ጀርሞችና ባክቴሪያዎችን እየገደለ ይልናል እና ይህንን እንደዚህ እንዘጋዋለን። ከዛ በኋላ በዚህኛው ሶኬት ተሰካና መብራቱ ሲበራ የእንትኑ ነጸብራቅ የአልሙኒየሙ ነጸብራቅ እንትኑን ይገልልናል ማለት ነው እና በአጋጣሚ መብራት ስለሌለ ነው ግን እና አሁን ይሄንኛውን በለብዙ ጊዜያት መጠቀም እንችላለን። ነገር ግን እነዚህ በብዙ ጊዜ በሚቆዩ ሰዓት መቀየር ያለባቸው አሁን ለምሳሌ ከሰሉ ከወራት ምናምን በኋላ መቀየር ያለበት። ምክንያቱም ቆሻሻዎቹን በጣም እያጠራ በሄደ ቁጥር የተለያዩ አዋራዎችና ቆሻሻዎች ሊደፍኑት ይችላሉ እና የማጥራት እንትኑን ሊቀንስ ይችላል። ስለዚህ በ2 ወር በ3 ወር ይቀየራል እና ይሄ በጣም ተመራጭ ሆነው በተለይ በገጠራማ አካባቢዎች የውሃ ወለድ በሽታዎች እንዳያስከትል ማለትም በተለይ የወንዝ ውሃ ምናምን በሚጠጡ ቦታዎች አካባቢዎች ይህንን ቢጠቀሙ በጣም ተመራጭ ነው። ምክንያቱም እዚህ ጋር አጣርቶ እዚህ ጋር ደግሞ ባክቴሪያዎችን ሊገልላቸው ይችላል እና በእነሱ አካባቢ ደግሞ የኤሌክትሪክ ላይኖር ስለሚችል የኤሌክትሪኩን በሶኬት ከመሰካት ይልቅ ሶላር ቢጠቀሙ በእነሱ አካባቢ የተሻለ ይሆናል። ግን በሶኬት ቢጠቀሙ ደግሞ ጥሩ ነው። ይህኛው አምፖል የጠቀምነው 250 ቮልት ነው። ምክንያቱም ቮልቴጁ ባነሰ ቁጥር የነጸብራቁ እንትን እያነሰ ይመጣል። በዛ ሰዓት ጀርሞቹና ባክቴሪያዎችን የመግደሉን አቅም በዛው ልክ ይቀንሳል። ለዛ 250 ቮልት ነው የተጠቀምነው። ግን ይህንኛው ስንጠቀመው ይሄ በጣም መሸፈር አለበት። ምክንያቱም የአምፖሉና የአልሙኒየሙ ነጸብራቅ ለአይናችንም ሆነ ለሰውነታችን በጣም ጎጂ ነው።